በጌጠኛ ቤትህ ልማት ይሁን። መዝሙረ ዳዊት መዝሙር 121 ቁጥር 7። አቤቱ በመቅደስ ላይ በፈረሰው ዘተመዝበረ በእንተ ያኬለ ስላንተ ስትል በፈረሰው መቅደስ ላይ ፊትህን ግለጥ ይላል። ምርኮኛ ሰላም እንዲሆንላቸው ሰውነታቸው የለማ ይሁን አለ መዝሙረኛው ዳዊት። መዝሙር 121 ሲጀምር ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ይላል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። በስመ አብ ሁላችሁም በሉ ከኔ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመ እዜኑ ህዳጠው አኮትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ቅዱሱ ወንጌል መልካሙን የምስራች የትውልዱን ብስራት የመዳናችንን መልእክት ወደ እመቤታችን የመጣውን የአዲስ ኪዳኑን ብስራት አምልቼና አስፈቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ክቡር አባታችን መላከ ፀሐይ መምህር ቀሲስ በቀለ ተሰማ የዚህ የታላቁ ካቴድራል ዋና አስተዳዳሪ፣ የወንጌል አርበኛ፣ የህዝብ እረኛ፣ ክቡራን መምህራን፣ ሰባኪያን፣ ዘማሪያን በዚህ ከሰማይቱ ከቅዱስ ጊዮርጊስ በረከት ለማግኘት ቅዱሱን ወንጌል ለመስማት በማለዳ ገስግሳችሁ በእግዚአብሔር ቤት በመቅደሱ የተሰበሰባችሁ ምእመናን ነው ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ለባህሪዮ ሽረት ለመንግስቱን መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት መስገኛ የሆነች የእግዚአብሔር እናት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ሰአሊተ ምሕረት አቁራሪተ መዓት እመቤታችን ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንኳን በሀገራችን በኢትዮጵያ ለተከናወነው ለዚህ ታላቅ ክብረ በዓል በሰላም አደረሳችሁ። አመስግኑ እግዚአብሔርን፣ አይዟችሁ። ከምድር የሚደግፈን የሚረዳን በሌለበት ጊዜ ከሰማይ በነጩ ፈረስ መጥቶ እግዚአብሔርን ለሚፈሩ ሕዝቦች ታቦተ ሕጉን ይዘው ለወጡ ራሳቸውን ለመከላከል ለቆሙ በዘመናዊ መሳሪያ ሳይሆን በመንፈሳዊ ኃይል ሰዎች እግዚአብሔርን ከያዙ ሁሉን ድል ማድረግ እንደሚችሉ ላየንበት ለዚህ ቀን ሰማይቱ በነጩ ፈረስ ለኛ ለታገለበት ለዚህ ቀን እንኳን አደረሳችሁ። እንደ እግዚአብሔር መልካም ፈቃድ ለተወሰኑ ደቂቃዎች የምንነጋገረው በዚህ ዙሪያ ነው። ወትፍሲት ውስተ ማይፈደክ በዲከ ይላል የግዕዙ ክፍል። መዝሙር 121 ስለ ቤተ እግዚአብሔር ይናገራል። በእግዚአብሔር ቤት መከናወን ስለሚገባው ነገር ከመቅደሱ እስከ ማደሪያው፣ ከማደሪያው እስከ መገለጫው፣ ከመገለጫው እስከ ክብሩ ማሳያ፣ ከክብሩ ማሳያ እስከ መንግስቱ መውረሻ ያለውን መንፈሳዊ ሂደት ያሳያል። በቤተ እግዚአብሔር አድርጎ ቤተ እግዚአብሔር የሚለው ቃል በምን እንደሚተረጎም ስለምናውቅ በትምህርቱ ውስጥ እንማራዋለን። የእግዚአብሔር ቤት ወይንም ቤተ ክርስቲያን ማደሪያዋ የራሷ የሆነ ቁመና አላት። በስጋዊው ሲታይ ህንፃው አለ፣ ምእመኑ አለ፣ ህብረቱ አለ። በመንፈሳዊ ቁመና ሲታይ ደግሞ እነዚህ አሁን የጠቀስናቸው በሙሉ እግዚአብሔር በላያቸው ላይ ተገልጦ ሲታይ መፈራትና ግርማ
መንግስቱን መውረሻና ዘላለማዊነት አለ። ህንፃው ለሰው ታነጸ፣ ሰው ደግሞ በአንድነት ለሰማይ ተዘጋጀ። እኛ የምንኖረው ሰማይ ነው፣ ምድር ላይ አይደለም። ይሄ ዓለም ለጊዜው የምንታይበት እንጂ የሚያኖረን ዓለም አይደለም። ሰው ብዙ በማይኖርባት ምድር ላይ ሲታገል ምንም ሳይሰራ ያልፋል። ወደዚህ ዓለም የመጣ ነው እግዚአብሔር በእኛ ህይወት ዓላማ ስላለው ነው። 20 ዓመት ኑር፣ 30 80 ኑር፣ 90 ሊሰራብህ ስለፈለገ ነው እግዚአብሔር የሚያቆየ። አሁን የምንኖረው ያላለቀ ስራ በምድር ላይ ስላለ ነው እንጂ እዚህ ስለምንቆይ አይደለም። ስለዚህ ይሄ ዓለም የምንቆይበት ወይንም የምንታይበት እንጂ የሚያኖረን ዓለም አይደለም። የኛ ዓለም ሌላ ነው፣ ሀገራችንም ሌላ ነው፣ ሐሳባችንም ሰማያዊ ነው፣ ክብራችንም ሰማያዊ ነው። ህይወታችን መንፈሳዊ ማደሪያው፣ መጨረሻ ላይ መግቢያችን የእግዚአብሔር መንግስት ነው። ሰው የተፈጠረው እግዚአብሔርን ለማመስገንና ክብሩን ለመውረስ ነው። ቢሆንም ሲፈጠርም እንዲሁ አልተፈጠረም። ግሩምና ድንቅ ሆኖ ነው የተፈጠረው፣ እንዲያመሰግነው ነው። አሁን ሰው በግድ እንዲያመሰግነው ስላልፈጠረው እግዚአብሔር የፈለገ ያመሰግነዋል፣ ያመሰገነውን ይባርከዋል። እግዚአብሔር አምላኩ ያደረገው ሰው ብፁዕ ይባላል። ብፁዕ ሕዝብ ዘእግዚአብሔር አምላኩ ነው። የሚያመሰግነውም ሕዝብ ብፁዕ ይባላል። ብፁዕ ሕዝብ ዘየአምር የብቦ፣ እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው። እግዚአብሔርን ማመስገን የሚያውቅም ምስጉን ነው። ሰው ሁሉ እኮ ምስጉን ነበር። በባህሪው ሰው ቅዱስ ነበር ሲፈጠር። ምክንያቱም ከስጋው ጋር የማትሞት የማትበሰብስ ሕያዊት ለባዊት ነባቢት ነፍስ በውስጡ አለች። ያቺ ደግሞ የእግዚአብሔር ትንፋሽ ናት፣ የእግዚአብሔር እስትንፋስ ናት። አሁን የምንጠየቀው እኮ ከእግዚአብሔር የተቀበልነውን በአደራ መያዝ ሲያቅተን ነው። ከእግዚአብሔር የተቀበልነውን በአደራ ስንይዘው እንባረካለን። ነፍስ የራሳችን አይደለችም፣ ከስጋ ጋር የማትሞት ሰው ሲፈጠር ሰው ነው። ሰውነቱ ግን ምሉእ ያልሆነበት ምክንያት የእግዚአብሔር እስትንፋስ በአፍንጫ ውስጥ አልተባለም። ስጋና ነፍስ ብቻ ነበረ፣ ወይንም ደመ ነፍስ። ሕያው አልነበረም ሰው። እግዚአብሔር ሰውን ከምድር አፈር ሰራው ይላል። ሰው ተሰራ፣ ሙሉ ሰው አልሆነም። ሕያው ነፍስ ያለው አልሆነም ነበር። ስለዚህ ሰው ሶስትነት እንዲኖረው አደረገ፣ ስጋ፣ ነፍስና መንፈስ። መንፈስ የምትባለው እቺ ዘላለማዊት ሕያዊት ለባዊት ነባቢት ነፍስ ራሽናል ሶል። ያኛው ግን ደመ ነፍስ ነው። በነፍስ ደመ ነፍስ አኒማል ሶል እንስሳትም ላይ አለ፣ ቬጂቴቲቭ ሶል አትክልትም ላይ አለ። አትክልቶች ያድጋሉ ይተነፍሳሉ እንላለን፣ እንስሳትም ያድጋሉ ይተነፍሳሉ። ሰው ግን እንዲህ አይደለም፣ ሕያውና ዘላለማዊ ነው። ስለዚህ በአፍንጫው የሕይወት እስትንፋስ ያለበት ሰው ሶስትነት ያለው ሆነ፣ ምሉ ሕያው ነፍስ ያለው ሆነ። ከእግዚአብሔር ነው ያገኛት፣ በተውሶ ነው የተቀበላት። ሊንከባከባት ግድ አለ። ነፍስ በስጋ ውስጥ ነው ያለችው፣ በስጋ ማህደርነት ትንቀሳቀሳለች። ስለዚህ የስጋና የነፍስ ሙግት አንዳንዴ በቅዱሳት መጻሕፍት ይገለጣል። ለምን ትቴክዚ ነፍሴ ወለምን ታውክኒ፣ ነፍሴ ወይ ስለምን ታውኪኛለሽ፣ ስለምን ታስጨንቅኛለሽ? የስጋና የነፍስ ሙግት ነው። በዓለም መድኃኒት በመድኃኒቴ አምላክ በእግዚአብሔር ታመኚ መድኃኔ ገጽዮ አምላኬ እመኒ በእግዚአብሔር ከመገኒ ቦቱ፣ በእግዚአብሔር እመኚ ታመኚ የዓለም መድኃኒት በሆነው ይላል። ስለ ነፍሱማ ወደ እግዚአብሔር ለመሄድ እንደናፈቀችም ይናገራል። በስጋና ነፍስ ውህደት ውስጥ ነፍሱ ወደ እግዚአብሔር መሄድ እንዳለባት ጸማት ነፍሴ አብ አምላኬ ሕያው፣ ነፍሴ ወደ ሕያው አምላክ ተጠማች ይላል። ማእዜ እበጽ ወእሬ ገጾ ለአምላኬ፣ መቼ እነሳለሁ የአምላኬን ፊት መቼ አያለሁ ይላል። ነፍስ መሄድ ትናፍቃለች፣ ወደ ቤቷ መግባት። እረፍቷ እግዚአብሔር ዘንድ ነው። ግብኢ ነፍሴ ውስተ እረፍትኪ፣ ነፍሴ ወይ ወደ እረፍትሽ ተንከራተተች። ይህ ዓለም መንከራተቻ ነው። መኖር ውሸት ነው። እውነተኛው ማንነት ከሞት በኋላ ያለው ነው። መኖር እውነት ቢሆን ኖሮ የፊት መጨማደድ፣ የቆዳ መሸብሸብ ባልኖረ ነበር። ባለ ትክክለኛ መልክ ሰው አይቆይም። ለዚህ ነው መታወቂያ በየጊዜው ቀይሩ ባለው እኛ ስለምንቀያየር ነው እንጂ ጠንከር ባለ ካርድ ለእድሜ ልክ በተሰራ ነበር። ግን አይደለም። እንደተወለደ ባለ መልኩ ያለ ሰው የለም። በዚህ ዓለም ላይ እያደግን በሄድን ቁጥር እየተሰናበትን እንሄዳለን ምድሪቱን። በሰማይ ግን እርጅና የለም። በዚያ ባለው ሀገራችን አዲስ ሆነን ነው የምንኖረው። በደስታ ለምልመን ነው የምንኖረው። ፈክተን ነው የምንኖረው። የፊት መጨማደድ የለም፣ እርጅና የለም፣ የጉልበት መላላት የለም፣ የክንድ መዛል የለም። በፈካ ፊት በንጉሱ ዙፋን ከቅዱሳን መላእክት ጋር እያመሰገን እንኖራለን። ለዚያ ክብር ያብቃን መድኃኔዓለም።
ስለዚህ እዚያ ነው ሀገራችን። ነፍሳችን ተውሶ ናት። መክብብ 3 ላይ ለሁሉም ጊዜ ያለው ይላል። መክብብ 12 ላይ ይቅርታ፣ መክብብ 12 ላይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስቡ፣ ደስ አያሰኙም የምትላቸው ቀናት ሳይመጡ ፀሐይና ጨረቃ ከዋክብት ብርሃናቸውን ሳይነፍጉ እንዲህ እያለ ነፍስም ይላል ወደ ባለቤቷ ወደ እግዚአብሔር ተመልሳ ሳትሄድ። የነፍሳችን ባለቤቷ ማን ነው? እንደምን አደራችሁ? ማን ነው ባለቤቷ የነፍሳችን? እግዚአብሔር ነው። ትሄዳለች። የት ነው ያስቀመጥክ? ትጠየቂያለሽ። አይሽ እንጠየቃለን። የት ነው ያስቀመጥካት? እስካሁን ተስፋዋ ማን ነበር በምድር ላይ ያለች? ስለዚህ የሁል ጊዜ ክርስቲያን አዋጅ እግዚአብሔር በሕይወቱ እንዲከብር፣ እግዚአብሔር በሕይወቱ እንዲነግስ፣ እግዚአብሔር በሕይወቱ እንዲገለጥ፣ መንፈሳዊነቱ እንዳይላላ፣ ስጋዊነቱ እንዳያሸንፈው ነው። ሁሌ በየቀኑ በትግል ነው የሚኖረው ክርስትና። ክርስትና በትግል መኖር ነው። ክርስቲያን የሚታገል ነገር ግን የማይሸነፍ ነው። የማይሸነፍ ሁልጊዜ በድል የሚኖር ያ እንዲሆን መላ ሰውነትን በመንከባከብ ወደ እግዚአብሔር መንግሥት መናፈቅ ያስፈልጋል ማለት ነው። መልማት አለብን። ለዚህ ነው መዝሙረኛው ዳዊት በጌጠኛ ቤትህ ልማት ይሆናል። ክቡር በሆነው በሰው ሰውነት ላይ እግዚአብሔር ብቻ ይገለጥ። የኛ ልማት እግዚአብሔር ነው። ስለ ጃምባና መኮትኮሻ አይደለም የማወራው። እሱ ተበልቶ ያልቃል፣ ተቆፍሮ ተዘርቶ የሚበላው ያልቃል። እንደውም አሁን እኮ ምድር ላይ ከመብላት አለመብላት የተሻለ እንደሆነ ምርምር ተጀምሯል። በቃ አሁን የሚነገረው ይሄ ነው። እንደውም ሰሞኑን የሆኑ ሰውዬ ኖቤል ተሸለሙ። ምክንያቱም ምግብ አለመብላት መጾም የሚያስገኘውን ስጋዊ በረከት ተባለ። እኛ ለሰማይ መጾም ከጀመርን ቆይተናል። እግዚአብሔር ጾማችንን ይቀበልልን። ሳይንስ እስኪያረጋግጥላቸው ጠብቀው አሁን ዳይት ውስጥ የገቡ ሰዎች አሉ። ባለማይተብ ነን ይላሉ። እነሱም የመቃብር ቦታ ያጣብባሉ። ክርስቲያን ከምግብ ጋር ራሱን የሚጠብቀው ከሰውነቱን በመለካት ነው። እግዚአብሔር በእኔ ሕይወት ውስጥ አለ ወይ? ልማት ላይ ነኝ? ጥፋት ላይ? ቅድስና ላይ ነኝ? ርኩሰት ላይ? ተንኮል ላይ ነኝ ወይስ ርኅራኄ ላይ? ጨካኝ ነኝ ወይስ ደግ ነኝ? ንፉግ ነኝ ወይስ ሰጪ ነኝ? እግዚአብሔርነት ወይስ ሰይጣንነት? ስጋዊነት ወይስ መንፈሳዊነት? ደግነት ወይስ ክፋት? መዝሙር ወይስ ዘፈን? ለእግዚአብሔር መገዛት ወይስ ለዓለም መገዛት? ናፍቆቴ ምቀኝነት ወይስ ፍቅር? የትኛው ነው በእኔ ውስጥ ያለው? እየለካ ነው። ክርስቲያን በቀን የተወሰነ ደቂቃና ሰከንድ ሰውነቱን የሚለካና ራሱን የሚመዝን መሆን አለበት። ሚዛን፣ መንፈሳዊ ሚዛን። እግዚአብሔር በዓይኖቹ ሁሉን ያያል፣ ክፎችና ደጎችን ይመለከታል። በልባችን ያለውን ተንኮል እግዚአብሔር ያውቃል፣ ደግነታችንንም ያውቃል። ስለዚህ በዚህ ውስጥ እግዚአብሔር ከኔ ጋር አለው ይለው ያ ራሱን እየለካ ነው ክርስቲያን የሚጾመው። ምክንያቱም ሰውነቱ መልማት አለበት፣ ለእግዚአብሔር የተመቸ መሆን አለበት። እግዚአብሔርን ማምለኩን በሕይወቱ ማሳየት አለበት። ያን ጊዜ እግዚአብሔር በሕይወቱ ይገለጣል፣ ከሱ ጋር ይሆናል አምላኩ። ከአምላኩ ጋር በትህትና መሄዱ መጨረሻውን ያሳምርለታል። ስለዚህ በሰው ሰውነት ፍቅር ይሁን፣ ቅድስና ይሁን፣ በጌጠኛ ቤትህ ልማት ይሁን። እግዚአብሔር ያልማን ሁላችንንም ለቅድስና ያብቃን። ስለዚህ ነፍሳችን የኛ ናት፣ የእግዚአብሔር ናት፣ በእኛ ውስጥ ያለች ከእግዚአብሔር የወጣች ትንፋሽ፣ ቅድስና ቅድስና ብቻ የሆነ መዓዛዋ፣ ደግነት ደግነት ብቻ የሆነ ግብሯ፣ ለሁሉ መራራትና ፍቅር የሆነ ባህሪዋ። የእግዚአብሔር ባህሪው ፍቅር ነው። ሰው አፍቃሪ ነው ይባላል። ከእግዚአብሔር የወሰደው ስለሆነ ነው ማፍቀርን። እግዚአብሔር ደግሞ ፍቅር ነው። በባህሪው ፍቅር ነው እግዚአብሔር። በባህሪው ፍቅር ነው እግዚአብሔር። ስም አይቀየርም። ፍቅር ባህሪውን አይቀየርም። እግዚአብሔር አልለወጥም ሲል አይጠላም። እግዚአብሔር አይለወጥም ሲል አይነፍግም። እግዚአብሔር አይለወጥም፣ ደግ ነው፣ ሩሩ ነው፣ የማይለወጥ ደግ። እግዚአብሔር አይለወጥም፣ ሩሩ ነው፣ አይጨክንም። እግዚአብሔር በባህሪው ነው ፍቅር። ክብርና ምስጋና ለስሙ ይሁን። ስለዚህ ፍቅር የባህሪው የሆነ አምላካችን እግዚአብሔር በእኛ እንዲገለጥ ነው የክርስቲያኖች ሕይወት። ስለዚህ አንተን የሚወዱ ሁሉ እግዚአብሔር ቤት ወደ መቅደሱ እንሂድ ሲሉኝ ደስ አለኝ። ወቆመ እገሪነ ውስተ ጻድቂከ ኢየሩሳሌም። ኢየሩሳሌም ሆይ እግሮቻችን በአደባባዮች መጀመሪያ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ አለ። ወደ ሰማያዊ ቤት፣ ወደ መንፈሳዊ ቤት፣ ወደ ዘላለማዊ ቤት እንሂድ ባሉኝ ጊዜ ደስ አለኝ አለና ኢየሩሳሌም ሆይ እግሮቻችን በአደባባዮችሽ ቆሙ። ሌላ ቤት የለንም።
እግሮቻችን እንዲቆሙ የተፈቀደበት አደባባይ የእግዚአብሔር አደባባይ ነው። ኢየሩሳሌም ማለት የሰላም ከተማ ነው። ኢየሩሳሌም የሰላም ከተማ፣ ኢየሩሳሌም የሰላም ከተማ። በአደባባይሽ ለሰላም ቆምን፣ ስለ ፍቅር ቆምን፣ ስለ አንድነት ቆምን፣ ስለ ሕይወት ቆምን። እግዚአብሔር ቁመናችንን ያስተካክልልን። ኢየሩሳሌምማ እንደ ተገጠገጠ ከተማ ተሰርታለች። አንድ አይነት ስሪት ያላት ናት ቤተ ክርስቲያን ሲል ነው። ቤተ ክርስቲያን እንደ ተገጠገጠ ከተማ ተሰርታለች። አንድ አይነት ስሪት ነው ያላት። ልዩነት የላት። ጎጠኝነት አይለያት፣ ተንኮል አይለያት፣ ገንዘብ ወዳድነት አይለያት፣ ዘረኝነት አይለያት። አንድ ናት። የተለያየን ህዝቦች ነን። አሁን ሙሉ ነን በቤተ መቅደሱ። ለምን? ኢየሩሳሌማዊ ስንሆን አንድ አይነት እንሆናለን። አንድ አይነት ነን። እዚህ ታክሲ ይዘን ቦሌ ለመሳፈር ስንገባ ሹፌሩን ብሔሩን አንጠይቀውም፣ ተሳፋሪዎቹንም አናያቸውም። ጥልቅ ነው። ቦሌ ሲል ሮጠ ትገባለህ። አማራውም፣ ኦሮሞም፣ ጉራጌውም ቻይናም ካለ ቻይና፣ አፍጋኒስታንም ካለ እዚህ ሀገር ያለው ሮጦ ይገባል። ሁሉም ይሳፈራል። የሁሉም ዓላማ አንድ ነው፣ ቦሌ መድረስ። እግዚአብሔር ቤትም ስንመጣ እንደዚህ ነው። አንድ አይነት ነው ሐሳባችን። አንድ አይነት ይሁን በጌጠኛ ቤትህ መንግሥተ ሰማያት ለመውረስ ነው። ስለዚህ ዘር፣ ብሔር፣ ኪስ፣ ሀብት፣ ቦርጭ አይታይም። መኪና አይታይም፣ ጎማ፣ እነዚህ ሁሉ ተራግፎ የሚቀሩ ናቸው። ስጋ ራሱ አይታይም። ማበጠር መኳኳልህ ብቻ እሱ ራሱ አይታይ፣ ይበሰብሳል። ስለዚህ የሚታየው ማናት? ነፍስ ናት። ነፍስ ደግሞ ዘር የላት፣ ሀብት የላት፣ ብሔር የላት፣ ውፍረት የላት፣ ሳይዝ የላት። ሚዛኗ እግዚአብሔር ነው። ልኬቷ እግዚአብሔር ነው። መለያዋ እግዚአብሔር ነው። መታያዋ እግዚአብሔር ነው። አይኖቻችንን ያብራልን መድኃኔዓለም። ይህን ማየት ስላቃተን ነው አሁን መከራ ውስጥ ያለ ነው። ዛሬ ደስ የሚል በዓል ነው የምናከብረው እንደ ኢትዮጵያ ስናስብ፣ ግን ሁላችንም ነን አይደለንም። በዓሉ የምንናከስበትና የምንባላበት ሆነ። ለምን ይመስላችኋል? እንክርዳዱን ጠላት ስለዘራብን። በጋራ አንድ ላይ ቆመን ጊዮርጊስ አንድ ስለሆንን ከኛ ጋር የቆመበት በዓል እንዳይከበር በመንፈሳዊውም በስጋዊውም እንክርዳድ ተዘራበት። በዚህ ምክንያት እንደ ሀገር በስጋት የምናሳልፈው ቀን ሆነ። ያ ሁሉ የደስታ ቀን ከመቶ ምናምን ዓመት በላይ የተደሰትንበት በዓል ነገ እኮ ሊረበሽ ይችላል ብለን የምንፈራበት በዓል ሆነ። እግዚአብሔር የተሻለ ነገር ያምጣልን። ስለዚህ ይሄ ሁሉ ለምን መጣ? ጥፋት ሰውነታችን ውስጥ ስላለ፣ የተዘራውን እንክርዳድ ለይተን የምናይበት ስክነት ስለሌለን። ስለዚህ አሁን ልማት ያስፈልጋል ማለት ነው፣ የሰውነት ልማት። ይሄ ሳምንት እግዚአብሔር እየጠፋ ላለው መቅደስ ወደ ልማት እንዲመለስ ቆሻሻውን ያራገፈበት ሳምንት ነው። መቅደሱን ያጸዳበት ሳምንት፣ የዐቢይ ጾም 3ኛ ሳምንት። ስለዚህ ይነገራል ሰዎች ለእግዚአብሔር የተመቻቸ ቁመና ላይ እንዲቆሙ በህንፃው አስታኮ በሰዎች ሰውነት ላይ ያሳየው ትልቅ ክብር ስለመሰራት ይህንን የተናገረው የዳዊትን መልእክት ይኸው እኮ ነው። ወደታችን ወተዚያነው ዳህና አለ ኢየሩሳሌም ወፍስሐሆሙ ለእለ ያፈቅሩ ስመከ ይኩን ሰላም በኃይልከ። ስለ ኢየሩሳሌም ሰላምን ለምኑ፣ አንተን ለሚወዱ ሁሉ ደስታ ይሁን፣ በኃይል ሰላም ይሁን። ወትፍሲት ውስተ ማእፈደ ክበዲከ፣ በጌጠኛው በተዋበው ቤት ደስታ ይላል። አማርኛው ልማት ይለዋል። ደስታ ልማት ነው። ልማት ደስታ ነው። ፍጻሜያችንን ያበጅልን መድኃኔዓለም። በእንተ አኀውየ ወቢጽየ ይትናገሩ ሰላም በእንቲአኪ፣ ስለ ወንድሞቼና ስለ እህቶቼ፣ ስለ ባልንጀሮቼና ስለ ወገኖቼ፣ ስለ ሁሉም በውስጧ ስለሚኖሩ ስለ ባልንጀሮቼና ስለ ወንድሞቼ በውስጧ ሆኖ ሰላምሽን ብቻ እንዲናገሩ፣ የቤተ ክርስቲያን መዓዛዋ ሰላም ብቻ እንዲሆን፣ ዘረኝነት አጀንዳዋ እንዳይሆን፣ ገንዘብ ወዳድነት አጀንዳዋ እንዳይሆን፣ ስርቆት አጀንዳዋ እንዳይሆን፣ ልዩነት አጀንዳዋ እንዳይሆን፣ ጎጥ አጀንዳዋ እንዳይሆን፣ ልማት ይሁን፣ ልማት ይሁን። እግዚአብሔር ያልማን። ማን ያልማን? እግዚአብሔር ያልማን። ራሱን የሚያይ ሰው የጠፋበት ዘመን ላይ እኮ ስላለ ነው። ዳዊት በምትፈርሰዋ መቅደስ የራሱንም ሰውነት አየ። ከዛም በኋላ መቅደሷ ልማት ይሽተት አለ። ወበእንተ ቤተ እግዚአብሔር አምላኬ ሐሰስኩ ሰናይተኪ፣ ስለ አምላኬ ስለ እግዚአብሔር ቤት መልካምነትሽን ለመንኩት። ዓለም በብዙ ነገር ስትጎተጉተን ስታስጨንቀን፣ ፖለቲካው፣ ረሃቡ፣ ፍትህ ማጣቱ፣ ችግሩ፣ እነዚህ ሁሉ ጎጠኝነቱ፣ ልዩነቱ፣ አለመስማማቱ እያስጨነቀን እዚህ ስንደርስ ተመሳሳይ ነገር ካገኘን የታለ እግዚአብሔር ጌጠኛ ቤት? በሰው ሰውነት የታለ ልማት? በታቦቱ ላይ የታለ ቅድስና ልማት? በቅዳሴው ላይ የታለ ውጤት? በማህሌቱ ላይ የታለ ውጤት?
ሰዓታቱ መቼ ነው ሰማይ ቀዶ የሚገባው? መቼ ነው የእግዚአብሔር የፍቅር ዝናብ ሀገራችን ላይ የሚዘንበው? መቼ ነው እንደ ድሮ የምንሆነው? እግዚአብሔር በጌጠኛ ቤትህ ልማት ይሁን ብለን ስንለምነው ነው። ነቢዩ ዳንኤልም ስለዚህ ነገር ተናግሮ ነበር በአንድ ወቅት። ትንቢተ ዳንኤል ምዕራፍ 10 ምዕራፍ 9 ቁጥር 17 ይቅርታ፣ አብርህ ገጽ እግዚኦ አብርህ ገጽከ ላዕለ መቅደስከ ይላል። ኛው ዳንኤል እኮ ነው። ኢየሩሳሌም ፈርሳ ቅጥሮቿ ተጥሰው ተነቃቅለው ጎበዞቿ ታስረው ወደ ባቢሎን ሄዱ። አትፈርስም ያሏት የሰላም ከተማ በቅድስና ትኖራለች፣ እንዲሁ ነው የምትቀጥለው፣ የቃል ኪዳን ናት ያሏት ከተማዋ ማለት እነሱ መሆናቸውን ዘንግተው ከነ ኃጢአታቸው መኖር ሲጀምሩ ሕዝቅኤልም ተነሳ እረፉ አለ። ኤርምያስም ለፋ። ዳንኤል ገና ታስረው ከተወሰዱት ነቢያት መካከል እንደ አንዱ ሆነ። ነቢየ እግዚአብሔር ኤርምያስም ሁሉም ጽፈዋል። መጨረሻ ላይ ዳንኤል ምዕራፍ 9 ላይ ሲደርስ ጸሎቱን ጀመረ። እኛ በድለናል፣ አጥፍተናል። ሀገራችን ሰላም ያልሆነችው ምርኮኛነት የበዛው ለዚህ ነው። ሰላም ያጣነው ለዚህ ነው። እስራት የበዛው ለዚህ ነው። እንግልት የበዛው ስደተኞች የሆነው ለዚህ ነው። ጌታ ሆይ ፊትህን አብራ አለ። እግዚአብሔር ፊቱን ያብራብን ሁላችንም ላይ። ልባችን ሌላ ነው የሚያስበው እዚች ሀገር ላይ ተቀምጠን። ዓለም ደግሞ ስለዚች ሀገር በታሪክ ብዙ ነገር ያስባል። ምን የከለከለን ይመስላችኋል? በውስጣችን የጎደለ ነገር ስላለ አይደል ወገኖቼ? ስለዚህ ያኔ በነጩ ፈረስ ጠላትን የተዋጋው ጊዮርጊስ ዛሬ ደግሞ በእኛ ውስጥ ያለውን ጸላዔ ሰናያት ይዋጋልን። እንዳንስማማ ያደረገንን በሚታወቅ ታሪክ ውስጥ አንድ እንዳንሆን ያደረገን ለሽንፈታቸው ቅዱስ ጊዮርጊስ እንዳገዛቸው ጣሊያኖቹ አምነዋል። እኛ ግን ማመን አቃተን። ስለዚህ በጋራ አይደለም እናከብረው በዓሉን። በነጮቹ ታሪክ ላይ የተጻፈው እንኳን የሆነ ደስ ሌላ ነገር የሚጨምርልን የመሰላቸው ሰዎች እንዲጠፋ ፈለጉ። ዓለም ለረጅም ዘመናት ሲናገረው የመጣውን ከነሱ ጋር በነጩ ፈረስ እየተሰወረ የሚያጠቃ የሚደነቅ ግርማ ያለው ተብሎ የተነገረለት ሰማዕቱ ጊዮርጊስ ነው። ክብርና ምስጋና ለስሙ ይሁን። ይሄ እንኳን እንደ ጥፋት ተቆጥሮብናል። እንዲነገር አይፈለግም እንጂ ይሄ እኮ በቂ ኩራት ነው፣ በቂ ክብር እኮ ነው። ግን አንድ የሚያደርገን ነገር ጠፋ። ስለዚህ እግዚአብሔር በሀገራችን ሰላሙን ያምጣልን። የጻድቁ አቡነ ተክለ ሃይማኖት በሰማይ ሄዶ ከመላእክቱ ጋር ማጠን ለኛ ላማኞቹ ብቻ አይደለም፣ ኢትዮጵያዊ ነኝ ለሚለው ሁሉ እኮ ኩራት ነው። በምድር የሚኖር ኢትዮጵያዊ ሰማይ ላይ ካሉት መላእክት ጋር ጽና እንዲይዝ ከእስራው 40ቱ ካህናተ ሰማይ ጋር መንበረ ልዑልን እንዲያጥን የተፈቀደለት ሰው የተወለደበት ሀገር ላይ ነው የተወለድኩት ማለት ለክርስቲያን ብቻ ሳይሆን ለአንድ እስላም ራሱ ኩራት ነው። የግድ ክርስቲያን መሆን አይጠበቅበትም እንዲህ ካሰበን። ስለዚህ የዛሬው ድል የጊዮርጊስ ማገዝ ክብሩ ለሁሉም ነው፣ ለሁሉም መሆን ግን ይህን የሚገባን ልማት ሲኖር ነው። ሁሉም ሰው ጥረት ሲል፣ ፍቅር ሲሸት፣ ቅንነት ሲሸት፣ መዓዛው የእግዚአብሔር መንፈስ ያለበት ሲሆን፣ ሰውነቱን ከኃጢአትና ከርኩሰት ጠርጎ ሲያስወግድ። ስለዚህ ክርስቲያኖች የራስን ቁመና የማየት ሰዓት ነው አሁን። ታሪክ ተደረገልን ብለን የምናከብረውን ያህል እኛስ ምን አደረግን ለሚቀጥለው ትውልድ? እነ ቅዱስ ላሊበላ ከአንድ አለት 11 መቅደስ ሰሩና ሰጡን ፈልፍለው። አባቶቻችን እነ ዳግማዊ አፄ ምኒልክ ሰማዕቱ ጊዮርጊስን ይዘው ሄደው ምንም መሳሪያ ሳይኖራቸው ድል አድርገው ተመለሱልን። በዘመናዊ መሳሪያ ዘመንስ እኛ በትግላችን ውስጥ የምዕራባውያንን እጅ በረሃብ የምንዘረጋ ተሰደን ሄደን ሜዲትራንያን ባህር ላይ የምናልቅ ለምን ሆነን? የአባቶቻችን ልጅ መሆን ስላቃተን ነው። እስራኤል ላይም ይሄ ደርሶ ነበር። አባቶቻቸው በኤርትራ ባህር መካከል ተሻግረው አለፉ። ከምርኮኝነት እምቢ ብለው ነፃ ወጥተው ልጆቻቸው ለእግዚአብሔር እምቢ ሲሉ ናቡከደነጾር በግንድ አጣብቆ አስሮ መልሶ ባቢሎን አፈለሳቸው። ጎበዞቹ ከተማዋን መዘበረ፣ መቅደሱን ዘረፈ። ከዚያ ያ ሁሉ አገልግሎትና ስብሐተ እግዚአብሔር ተቋረጠ። በባቢሎን ወንዞች አጠገብ ተቀምጠው ማልቀስ ጀመሩ። ሶበ ተዘከርናሃ ለጽዮን ህየ ውስተ አፍላገ ባቢሎን ህየ ነበርነ ወበከይነ ሶበ ተዘከርናሃ ለጽዮን አለ ዳዊት። በባቢሎን ወንዞች አጠገብ ተቀምጠን ሀገራችንን እየናፈቅን አለቀስን። እኛም እኮ ዛሬ እንዲህ ነን። በምድራችን ላይ እንኑር እንጂ ባይተዋርነት የማይሰማው ማን አለ? በጌጠኛ ቤትህ ልማት ይሆን። እግዚአብሔር ደስታን ይመልስልን ለሁላችንም። ስለዚህ በአሃያ ዛፎች ላይ እንዚራችንን ሰቅለን ነበር መሰንቆቻችንን።
ዘምሩልን አሉን። እንዴት እንዘምር አሉ። አፋችን ተጣብቋል፣ ጉሮሯችን ደርቋል፣ የአገር ናፍቆት አሰቃይቶናል፣ የጥንቱ ታሪክ በእኛ ዘንድ አልገለጥ ብሏል አሉ። እንዴት እንዘምር? በነጩ ፈረስ ላይ ተቀምጦ ጠላትን ከድንበር የመለሰው ጊዮርጊስ ዛሬ ፍጡነ ረድኤት 7ም 9ም እንደግም አልመጣ ብሎናል። ለምን? የት ይምጣ? ውስጣችን እሱን ለመቀበል ዝግጁ አይደለም። እግዚአብሔርን ስጠን እንለዋለን፣ እጃችን ግን አልተዘረጋም። ስለ ፍቅር እንናገራለን፣ ጥላቻ ከውስጣችን አልወጣም። የት ይምጣ ሰማዕቱ ጊዮርጊስ? ና በፈረስ እንለዋለን። ፀሐይ ዘለዳ ኮከብ ዘለዳ ና ጊዮርጊስ እንላለን። ዘለዳ ንጉሥ የልዳው ኮከብና የልዳው ፀሐይ ና እንለዋለን። የት ይምጣ? ሲመጣ በሃይማኖት የጠነከረ በምግባር የበረታ ከዘረኝነት የተወገደ ስለ ቅድስና የቆመ መንፈስ የለንም። ቡድንና አንድነታችን በጎጥ ነው። አንድ ላይ ጠረጴዛ ላይ ቁጭ ያሉ ሰዎች ካየን እንኳን የአንድ ሀገር ሰዎች ናቸው። በሃይማኖት ውስጥ እንኳን ይሄ ነገር አልጠፋ ብሏል። እንዲህ አይነት ሾህ ውስጥ ተቀምጠን እንዴት እንለማለን? በጌጠኛ ቤት ልማት ይሁን፣ አንድነት፣ ፍቅር፣ መተሳሰብ ይሁን፣ ዘረኝነት ይነቀል። እግዚአብሔር ይንቀልልን ይሄንን። ስለዚህ ነገር ነው የተናገረው። ኢየሩሳሌም የተሰራች ናት፣ ቤተ ክርስቲያን የተሰራች ናት። ለማ ለሁሉም አንድ ሆና የተሰራች። የሆነ ቤተሰብ ብቻ መጥቶ ያመስግነኝ አላለም እግዚአብሔር። ለሁሉ ነው የተሰጠው። በእግዚአብሔር ቸርነት የተሰበሰበው አበባ ለአሕዛብ ሁሉ ነው አይደል? የተረፈው በጎጥ ለኖሩት ወሶኩስ ተርፈ በአበባ አይሁድ እኮ ነው። የሃይማኖት ሕጸተ ሃይማኖት የሃይማኖታቸው ማነስ አሕዛብ በቸርነቱ ጽጌረዳውን አበባውን ሰበሰቡ። አሕዛብ አስተጋቡ ጽጌረዳ በሂሩቱ ነው። ወሶኩስ ተርፈ በአበባ አይሁድ እንተ ሕጸተ ሃይማኖት። ይቺ የሃይማኖት ማነስ ናት። ዘረኞች ጎጠኞች ሆነው ከቤታችን ከሀብታም ይወለዳል ብለው መድኃኒቱን ቢጠብቁት አሕዛብ ግን ሰበሰቡት። ዳኑ። ላልጠየቁኝ ተገለጥኩ፣ ላልፈለጉኝ ተገኘው፣ በስሜ ላልተጠራ ሕዝብ አለ በኢሳይያስ እነሆኝ አልኩታል። የፈለጉት አገኙት፣ የመጣላቸው ግን እምቢ አሉ። ለዓለም ሁሉ የሚያበረው እውነተኛው ፀሐይ ወደ ዓለም ሲመጣ የገዛ ዘመዶቹ አልተቀበሉትም ይላል። እኛ ግን ተቀበልነው። ክብርና ምስጋና ለአምላካችን ይሁን። ደብተራ ዘነበ የተባሉ ጸሐፊ እነሆ አይሁድ ላይበሉት በጉን አረዱት ይላሉ። ዮሐንስ ምስጢር መደበቅ አይችልም። ነዋ በግኡ ዘያትቱ ያሴስል ኃጢአተ ዓለም ብሎ ጠቆመ። የዓለምን ኃጢአት ይቅር የሚል በጉ ይኸውና አለ። አይሁድ በግ ይወዳሉና ወስደው አረዱት አለ የቤተ ክርስቲያናችን ሊቅ። ካረዱት በኋላ ግን አልበሉትም፣ ተዉት። እኛ አንስተን በላ ነው። እሱ ከሰፈር ውጭ ተጣለ። አሕዛብ ተቀበሉና በቸርነቱ ሰበሰቡ። በቸርነቱ አበባውን ሰበሰቡ አለ ሊቁ። ይሄንን ያለው አያችሁ። እኛ ግን በላ ነው። ስንበላው ወፈርን፣ ቁመታችን ሰማይ ነካ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። በጎጥ በዘር ያልተከለለ ያመነ ይድናል። በጉልበቱ የሰገደ በልቡ ያመነ ልጅነት ያለው የቤተ ክርስቲያን ልጅ የሆነ ንስሐ የገባ ስጋው ደግሞ የተቀበለ ይጸድቃል። አነ ውእቱ ውስተ ሕይወት ዘወረደ እምሰማያት ዘበልዐ ሥጋዬ ወሰትየ ደምየ በሕይወት ዘላለም። ስጋዬን የበላ ወሰትየ ደምየ በሕይወት ዘላለም። ደሜን የጠጣ በቃ ከዚህ ሰፈር የመጣ ከዚህ ሀገር የመጣ የሚል የለም። ይሄን ፖለቲካ የተቀበለ በዚህ አቋም የጸና የሚል የለም። የውጭውን ተዉት። እዚህ ቤት ግን አንድ ነን። ስንት ነን እኛ? ያመናችሁ ብቻ ነው። ስንት ነን እኛ እዚህ ቤት? በማን ነው አንድ የሆን ነው? በክርስቶስ። ጉልላታችን በሆነ በክርስቶስ ያኔ እንለማለን። ከጎን ያለውን ሰው እኮ አታውቀውም የት ሀገር ሰው እንደሆነ። ምን ያደርግልሃል? አብሮ ግን ቁጭ ብሏል። የት ሊገባ? መንግሥተ ሰማያት። ስለዚህ እሱም አንተም ግቡ። ጠባብ አይደለም። እዚህ እንኳን ወንበር ያልቃል አንዳንዴ። እዛ እንደዚህ የለም። ለሁሉ ሙሉ ነው። በአባቴ ቤት ብዙ መኖሪያ ያለ አይደል ያለ ጌታ። እስመ ውስተ ቤተ አቡየ ኩሉ ማኅደሮ ምዕራፍ ቦቱ እይደንግጽክሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ። አትታወኩ፣ አትደንግጡ፣ አይዟችሁ በአባቴ እመኑ በእኔም እመኑ አለና እስመ ውስተ ቤተ አቡየ ኩሉ ማኅደሮ ምዕራፍ ቦቱ። በአባቴ ቤት ብዙ መኖሪያ አለ፣ በዚያ ስፍራ አዘጋጅላቸዋለሁ አለ። የሰው እጅ ያልተጠበበበት ያማረ የተዋበ የተሳለ የፊቱ መልክ ያለበት የእግዚአብሔር መቅደስ በሰማይ አለ። በጌጠኛ ቤቱ በዚህ ልማት ሲሆን የዚህ ልማት ውጤት በዚህ ያንጸባርቃል። በአርያም በምትመሰለው መቅደስ ውስጥ ቆመን በልዩነት ከመተያየት እግዚአብሔር ይጠብቀን። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ይህ ሳምንት የተሰራው ለእኛ ነው። መቅደስ የተባልነው እኛ ነን። ጌጠኛ ቤቱ እኛ ነን። ስሙን እንድናጌጥንበት፣ ክብሩን እንድንወርሰው፣
መነካከስ ከኛ እንዲርቅ መነቃቀፍ ከኛ እንዲርቅ ትችት ከኛ እንዲርቅ ፍቅር እንዲነግስ ለጽድቅ የሚቆም ሰው የለም ለፌዝ የሚቆም ሰው ነው ያለው ስለዚህ እንተውና የልማት ሰዎች ሆነው የምን የቅድስና ሰዎች ማለት ነው የአንድነት ሰዎች ሆነው ሀገራችሁ ሰማይ ነው ልባችሁ አይታወክ በእኔ እመኑ በአባቴ እመኑ በእግዚአብሔር እመኑ በአባቴ ቤት ብዙ መኖሪያ አለ በዛ ትኖራለህ እዚህ አትኖርም ትቆያለህ ብዙ እኮ አንቆይም ስለዚህ መኖሪያችን ሰማይ ነው ሀገራችን በዚያ ነው እምናርፈውም እዚያ ነው መኖር ድካም ነው እረፍት ነው መሞት ሞቶም ሰለጻድቃን ህይወቶም እረፍቶም ይላል ሰው ሲሞት አይረፈ ይባላል አረፈ እኮ ለካ ይደክማል መኖር ይደክማል እኮ መውጣት መውረድ ይደክማል እኮ ሲመሽ ሲነጋ ስጋቱ ያደክማል እኮ ነገ ለልጆቼ ምንድነው ማባላቸው ብሎ ማሰብ ይደክማል የፍርድ ቤት ቀጠሮ እየሄዱ ምን ሊያፈርዱብኝ ይሆን ማለት ይደክማል ለሕክምና ቼክአፕ እየሄዱ ምን አለብሽ ቢሉኝ ምን ሊውጠኝ ነው ማለት ይደክማል አይደል ህይወትን መጋፈጥ ይደክማል እግዚአብሔር ያግዘን ሁላችንን ግን ይሄም ሁሉ ዝም ብሎ እየተደከመ አይኖርም እግዚአብሔር በምድርም በሰማይም አምላካችን ነው ክርስትና ማለት በሰማይ ሙሉ ረፍት ነው በምድር ደግሞ ትንፋሽ ነው ተንፈስ ትላላችሁ እኮ ማን ከኛ ጋር ሲኖር የምድር በረከትም እኮ ከእግዚአብሔር ነው የሚገኘው ከሌላ አይገኝም እግዚአብሔርን አባታችን ሆይ በሰማያት የምትኖር የምንለው በምድር እሱን የሚተካ አባት ኖር አይደለም ዋናው ዓላማችን ዙፋኑን ክብሩን ልዕልናውን ከፍታውን እኛም የምንሄድበትን ሀገር ለመጥቀስ ነው እንጂ በምድርም እግዚአብሔር ነው የምድርን በረከት ትበላላችሁ ይላል እመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ እሺ ብትሉኝ እኔም ብትሰሙኝ የምድርን በረከት ትጠግባላችሁ አለ በምድርም የዕለት እንጀራችን ጣፍጦ የሚሰጠን ከማን ጋር ስንሆን ነው ስለዚህ ለዚህ ነገር ራሱ የክርስትናው መዓዛ በሰውነታችን ያስፈልጋል ያኔ ሁሉ ለኛ ይሆናል በጌጠኛ ቤት ልማት ይሁን በክርስቲያኖች ሰውነት ልማት ይሁን ልማት እግዚአብሔርን መፍራት ቃል እግዚአብሔር መስማት ኃጢአትን ማስወገድ ማራቅ እግዚአብሔር ወደ መቅደሱ ገብቶ ጠርጎ ያወጣው ሰውን አይደለም በሰው ላይ የጽድቁ እንቅፋት የሆነውን ሸቀጥ ነው ኢትግበሩ ቤተ አቡየ ቤተ መስያት ገብቶ ለህዝቡ አስተማራቸው እኮ ነው ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት እግዚአብሔር ኢየሱስ ክርስቶስ በስጋ ወደ አይሁድ ጸሎት ቤት ገባና የሃይማኖትን ቃል አስተማራቸው ይላል አስተማራቸው ገብቶ አስተምሯቸዋል ነጋዴዎቹንስ ገበታቸውን ገለበጠ ሐኪም ቤት ሄደ የምትታከመው ልትሞት አይደለም ሊያድን ነው ሐኪሙ የሚጥረው ዶክተሩ ስለዚህ ምን ያደርጋል ላይ ያለውን ህመም ይነቅለዋል በመድኃኒት የሚገኘውን ነገር እንማራለን ምህረትንም በዚያው ዕውቀትንም በዛው እናገኛለን እሱ ያዘዘልኝ መድኃኒት ቁርጠቴን ውጋቴን የጎን ውጋቴን መተንፈስ ያጣው አዳነኝ ትላል ሐኪሙ እግዚአብሔር በሐኪሞች በኩል ለሁላችንም መድኃኒቱን ይላከልን ምድራውያን ሐኪምም ቢሆን እግዚአብሔርን ከፈራ ነው ማዳን የሚችለው እግዚአብሔር የሰራውን ሰውነት በምላጭ ሲቀድ በእውቀት ብቻ ከሆነ ሲጨርስ መቀስ ረሳው ቢላዋ ረሳው የሚባሉ ዜናዎችን ሰማለን ለሐኪሞችም እግዚአብሔርን መፍራት ይላከላቸው ስለዚህ የምንሄደው ለምንድን ነው እዚህ ደግሞ ሙሉ ለሙሉ ልንፈወስ ነው የኃጢአተኞች ሆስፒታል ናት ቤተክርስቲያን በነገራችን ላይ ቤተ መቅደስ ኃጢአትን ንቅል ያደርጋል በጅራፍ ነው የሚጠርገው እግዚአብሔር ያደረገው ይሄንን ነው ወደ ቤተ መቅደሱ መጣ የመጣውም ለመቅደሱ እኮ ነው እስመ ቅንዓተ ቤትከ በልዐኒ የሚለው ቃል በጣም ልብ ይሰብራል የቤት ቅናት በላኝ አለ ዳዊት ይሄ ተፈጸመ ይላል እኮ ዮሐንስ ወንጌል ምዕራፍ 2 ላይ ያንን የለዋጮችን ገበታ ከገለበጠ በኋላ አውጽኡ አሰስሉ ዘንተ ህምዘ ይሄንን ከዚህ አውጡና አስወግዱ ይትግበሩ ቤተ አቡየ ቤተ መስያት የአባቴን ቤት የንግድ ቤት አታድርጉት ቤቴ ቤተ ጸሎት ይሰማይ ቤቴ የጸሎት ቤት ነው የልማት ቤት ነው ቤቴ ጌጠኛ ቤት ነው የተነገረው ወትፍሲት ውስጥ ማይፈደክ በዲከ ነው በጌጠኛ ቤት ደስታ ይሁን ነው ንግድ ይሁን አልተባለም ክቡር ሰውነት ሸቀጥ አይሁን ሲል ነው ቤት የኛ ሰውነት ስለዚህ የዚህ ቤት ቅናት በልቶት ወደዚህ መጣ ቅናት በላው በሞት ሰው መኪና በላው ውሃ በላው እሳት በላው ይባል የለ የኛን ጌታ ደግሞ ፍቅር በላው መስቀል ላይ የቤት ቅናት በልታኛ ስለኛ ሞተ ግን ደስ የሚለው ሰይጣን እንዳይበላን ሞታችንን ካሳ አደረገው በሱ ሞት ከዚያስ እኛ በበደል እሱ ክሶ ሞቶ አልቀረም በትንሳኤው ክብርን አሳየን ክብርና ምስጋና ለስሙ ይሁን
የቤት ቅናት በልታኛለች የሚለው ትንቢት ተፈጸመ ከሚለው ገጽ አረግ በታች አይሁድ በምን ስልጣን ይሄን ታደርጋለህ መቅደሳችንን ለምን ታደርጋለህ ቢሉት ምንድነው ያላቸው? መቅደሱን አፍርሱት በሶስተኛው ቀን አስነሳዋል። ስለ ሰውነቱ መቅደስ የቤቱ ቅናት በልቶታልና መጣ። የሚበላ ሊሆን እኮ ነው። ሞት በልቶ አላስቀረውም እሱን። እኛንም ተበልተን እንዳንቀር ለተበሉት ሊበላ ሞት ለተፈረደባቸው ሊሞትላቸው እግዚአብሔር በስጋ ተገለጠ። ከዚያ የሚበላ እንጀራ ሆነ። እግዚአብሔር እንጀራ ሆኖ ተበላ። ስለ ቤቱ ቅናት የሕይወት እንጀራ ሆነ። አነ ውእቱ ምስተ ሕይወት ዘወረደም ሰማያት አለ። ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ስጋዬን የበላ ደሜን የጠጣ ንገሩኝ እስኪ ሁላችሁም ንገሩኝ። አያችሁ እንዲህ ነው በቃ የሚበላ ሆነና መጣ። ሰው አትብላ ሲባል ካልበላው ብሎ ሲበላ እግዚአብሔር መብላት ይወዳል ልጄ ብሎ ለወደቀው ሰው ወድቆ ሊበላለት መጣ። እግዚአብሔር መጣ፣ የሚበላ ሆነ። የቤቱ ቅናት ተበላ። የቤቱ ቅናት በላው። ቅናት የኔና የናንተ የመውደቃችን ቅናት፣ የመታሰራችን ቅናት፣ በዲያብሎስ የመውደቃችን ቅናት ፍቅር ሳበው። ፍቅር ሳበው ለወልድ ነው አይደል? ከታላቅ መንበሩ ሳበው እስከ ሞት አደረሰው ፍቅር። ስለዚህ መጣ እግዚአብሔር ሊሞትልን፣ ካሳ ሊሆነን። መብላት የለመደውን ሰው መብላት ስለሚወድ ነው የበላው ብሎ እንግዲያውስ ይብላኝ ብሎ መጣ። አሁን ደግሞ አንበላም ስጋው ደግሞ ብለን መከራችንን አየን። ስለዚህ ጌጠኛው የእግዚአብሔር ቤት ጥፋት ሆኗል። በስጋው ደግሞ ብንመላለስ ዘረኝነት ከኛ ይወገዳል። ምቀኝነት፣ ክፋት፣ ተንኮል፣ ኃጢአት፣ መጠላለፍ፣ ርኩሰት፣ ስም አጥፊነት፣ ሐሜትና ተንኮል ይሄ ከኔ ይራቅ እንላለን እኮ። ስጋው ደግሞ ይለውጣል እኮ። እናንተ ብንመለስ በሕይወት እንኖራለን። የሟችን ሞት አልፈቅድም ይፈቅድ ሞቶ ለኃጥእ የኃጢአተኛውን ሞት አልፈቅድም ይላል ሕዝቅኤል 18:32። ስለዚህ አለ ተመለሱና በሕይወት ኑሩ። ሁሉን ቻይ ሁሉን አዋቂ እግዚአብሔር የሟችን ሞት አልፈቅድም አለ። ማን ነው ሟች? ሟች ብሎ ሞት እንዴት ይባላል? ከሞተ ሞተ። ሟች እንዲሞት አልፈቅድም ምን ማለት? ወደ ሞት እየሄደ ሰው ያለ ሰው ወደ ሕይወት እንዲመለስ ፈቅዳለሁ። ከእግዚአብሔር እቅፍ የራቀ ሰው ርቆ እንዲቀር አልፈልግም። ምንድነው የሚያርቀው? ኃጢአት፣ ከእግዚአብሔር መራቅ። ሞታ ለነፍስ ርቅም እግዚአብሔር ነው። የነፍስ ሞቷ ከእግዚአብሔር መራቅ ነው። ስለዚህ ርቆ እንዳይቀር እንዲቀርብ እፈልጋለሁ። ተመለሱና በሕይወት ኑሩ። በእናንተ ላይ እግዚአብሔር ሲገለጥ መዓዛችሁ ያማረ ይሆናል። በእግዚአብሔር ጌጠኛ ቤት የክርስቲያኖች ሰውነት ናት። በገድል በትሩፋት የተሞላች በመንፈሳዊ አገልግሎት የበለጸገች እግዚአብሔርን በመፍራት ያማረች በጥበብ የተሞላች የጥበቧ መነሻ እግዚአብሔርን መፍራት የሆነ የኛ ሰውነት ናት። ሰው እግዚአብሔርን ሲፈራ ኃጢአት ያቆማል፣ ይፈራል። እግዚአብሔርን የምንፈራው ደግሞ ገሃነመ እገባለሁ ብለን እኮ አይደለም። ሩሩ አባት ነው። ስላዳነን መዳን አጸፋዊ ምላሻችን ይሄ በመሆኑ ያሳፍረናል። ስለፈሰሰልን ደም የቤትህ ቅናት በላችን ብሎ ጅራፍ ገምዶ ገበታውን ገልብጦ ለሰዎች ያለውን ፍቅር እያስተማረ በገለጸበት ኢትግበሩ ቤተ አቡየ ቤተ መስያጥ ቤተ የሰ ቤተ ጸሎት ይሰመይ ቦአ ምኵራቦሙ ወገሰጾሙ ያርምሙ ይላል። ዝም እንዲሉ ገሰጻቸው። ይሄን አስወግዱ። መቅደሱ መነገጃ ሆኖ ነበረ፣ መሸጫ ሆኖ ነበር። ያ ቅናት አቃጠለው። እግዚአብሔር የሚመለክበት ቤት፣ እሱ ስሙ የሚጠራበት ራሱ የሚመለክበት ቤት ስጋ ለብሶ መጣ። በዳዊት አፍ የቤት ቅናት በላችኝ ያለውን ተግባራዊ ሊያደርገው ጅራፍ ገመደ፣ ሰይፍ አልመዘዘም። ከዛ ገበታውን አስወጣ፣ አባረረ። ርግብ ሻጮችን ገለባበጠና አስወግዱ አላቸው። ነጋዴዎቹ ንግዱን አስወግዱ፣ ካለበለዚያ ከነ ንግዳችሁ ውጡ። ዘረኞቹ ዘረኝነትን አስወግዱ፣ ካለበለዚያ ከነ ጎጣችሁ ውጡ። የእግዚአብሔር ቤት መዓዛው አንድነት ነው። ከመቅደሱ የሚረጨው ሽቶ ፍቅር የሚሸት ነው። ሁሉን የወደደ እግዚአብሔር የሚታይበት ነው። ስለዚህ በተበላሸ ሰውነት መስዋዕት መሰዋት አይቻልም። በተበላሸ ሰውነት ማስቀደስ አይቻልም። ንስሐ ባልገባ ቁመና መቁረብ አይቻልም የምንለው ለዚህ እኮ ነው። ስለዚህ ሙሉ ልማት ስጋው ደግሞ መቀበል ነው። እግዚአብሔርን መፍራት ነው። በአንድነት መኖር ነው። መተሳሰብ ነው። ተያዩ ክርስቲያኖች፣ ሁሉን እኩል እዩ። ክርስቲያኖች ለሌሎች የተረፉ ናቸው። ተሰልፈን የምንጠጣው የምንጸበለው ጸበል ከስጋዊ ደዌ ልንፈወስበት ጸበል ቤት መጠመቂያ ተሰርቶልን በቤተ መቅደሱ አንጻር ገብተን የምንጠመቀውን ጥምቀት እኛ ብቻ መሰላችሁ እንዴ? ኢአማንያንም መጥተው ይጠመቃሉ። ለሌላ የተረፍን ነን። ለምንድነው ውስጣችን ከእግዚአብሔር ፍቅር የራቀው?
ይህንን ነው እግዚአብሔር የጠላው። ስለዚህ ወገብረ መቅሰፍተ ጥብጣቤ በአብሊላ የገመድ ጅራፍ አዘጋጅቶ የጠፍር ጅራፍ ሰራ፣ ገመደ። ከዚያስ ገባ ገለባ ገፍተ አማዳት ይሆሙ ለማወልጣን የለዋጮችን ገበታ ገለባበጠ። ሰዎቹንስ ወገሰጾሙ ያርመሙ አንከሩ ምህሮቶ ይላል። ቃለ ነገሩ ሳይሳፉ ወሞገሰ ቃሉ ነው የሚለው። የቃሉን ግርማ እንደ ባለስልጣን ያስተምር ነበራ። ንጹሐ ባህሪ እግዚአብሔር እርሱ ነዋ። በአጭር ቁመት በጠባብ ደረት ቢወሰንም ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ ነዋ። ስለዚህ ትምህርቱን አደነቁ። እንዲህ አይነት ትምህርት ከጸሐፍት ፈሪሳውያን አልሰሙም። የተሟላ ትምህርት ለምን ጠፋ ከነሱ ዘንድ? ያልተሟላ ሰብዕና የተሟላ ምክር ሊሰጥ አይችልም። ስለዚህ ለሌሎች ለመትረፍ እንሙላ። አባቶቻችን ዛሬ ሰራዊቱን ይዘው የሄዱት የሞሉ ነበሩ ለሀገራቸው ፍቅር። እና አፄ ምኒልክ አይዋሽም እኮ ይሄ ነገስታት ስለሆኑ ስለ ጽድቅና ኩነኔያቸው እግዚአብሔር ነፍሳቸውን በመንግስተ ሰማያት ያኑረው። ስለ ታሪክ ማንነት ግን ታቦት ይዞ እስከመሄድ ማሰብ ከዚህ በላይ ቅድስና የለም። የቅዱስ ጊዮርጊስን ታቦት ይዘው ሄዱ። እዚያ ሲደርሱ ራሱ ቅዱስ ጊዮርጊስ በነጩ ፈረስ ተዋጋልን። ዛሬ ዓለም የሚደነቅበት የጥቁር ሕዝቦች ኩራት ቀን ሆነ። ይሄ ቀን የሰማዕቱ ጊዮርጊስ ቀን ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ትልቁ የክብሩ ባለቤት ሰማዕቱ ቅዱስ ጊዮርጊስ ይዞት የመጣው እግዚአብሔር ነው። መንክር እግዚአብሔር በላይ ለቅዱሳን ይሁን። ዛሬም ቅዱስ ጊዮርጊስን እስከ ዛሬ አቆይቶ ልዩነታችንን መንቀል ይችላል። እግዚአብሔር አይችልም? ግን እኛ በቅዱስ ጊዮርጊስ ረድኤት እንድንሰራ የዘመኑ ጊዮርጊሶች ሊያደርገን ነው። እኛ እምቢ አልን። የዘመኑ ዲዮቅልጥያኖሶች ሆንን። የዘመኑ ዱዲያኖሶች ሆንን። ሰይፍ የምናነሳ ሆንን። ከማይተቡ ጀርባ የታጠቅነው ብዙ ነገር አለ። መሳሪያው ሰይፉ። እያማተቡ ጀምረው እየተራገሙ የሚጨርሱ ሰዎች በዙ። ሁሉ ልናገር አለ፣ መልካም ነገር የሚያደርግ ጠፋ። እግዚአብሔር ከሰማይ ወደ ምድር የሰው ልጆችን ተመለከተ አለ። ከመይርአይ መቦ ጠቢብ ዘያስሶ ለእግዚአብሔር መልካም የሚያደርግ ሰው ያይ ዘንድ እግዚአብሔር ከሰማይ ወደ ምድር ተመለከተ። ኩሉ አረየው ህቡር አለው። ሁሉ በድሏል፣ መልካም ሰው የለም። የሚያብራራ አለ፣ የተብራራ ግን የለም። የሚናገር በስቷል፣ የሚነገር ታሪክ ያለው ግን የለም። በቃ አንደበት አለ፣ ህይወት ግን የለም። ስለዚህ እግዚአብሔር ይለውጠን፣ በጌጠኛ ቤቱ ልማት ይሁን። አሁን ከዚህ ከዛሬው የምንማረው ይሄንን ነው። አባቶቻችን አንድ ሆነው ታቦቱን ይዘው ሄዱ። ታቦቱ ሲሄድ የዘመኑ የታሪክ አዋቂ ነን ባዮች እያቆሸሹ አስቸገሩን እንጂ የዛ ዘመን የታቦቱ ክብር ሁሉም ኢአማንያን የሆኑ ሰዎች ሁሉ ከታቦቱ ጀርባ ነበሩ። እግዚአብሔር እንደሚያግዛቸው ያምኑ ነበር። ዛሬም ጸበላችንን መጥተው እንደሚጠመቁትና ከደዌ ሥጋ እንደሚፈወሱት ሁሉ ያኔም አድዋ ላይ ሲወጡ አይ ታቦት መጥቷል የኛ ሃይማኖት አይደለም አላሉ። የክርስቲያኖች አምላክ ስሙን ብንቀይረው የኛው አምላክ ነው ብለው ተከተሉ። ስለዚህ የሰማይና የምድር ፈጣሪ ስሙ ይቀያየር እንጂ ያው እግዚአብሔር ነው። ስሙ የተመሰገነ ይሁን። በዶግማ ትምህርታችንና በሥርዓተ አምልኳችን አንድ ነን እያልኩ አይደለም። ልብ አድርጉ፣ የእናንተ ነገር አይታወቅም። ሹልክ ብላችሁ እንዳትሄዱ። ተለማማጭ የበዛበት ዘመን ላይ አንድ ነን እያለ በምግቡም በምኑ መዋሃድ ጀምሯል። አንድ አይደለንም። በሚመች አካሄድ ነው አንድ የምንሆነው። ሃይማኖታችን የጠራች ናት፣ ንጽሕት ናት። እልዋን ሃይማኖትን አንደግፍም። የሌሎችን እምነት አንነካም። ግን የኛ ሃይማኖት የጠራ እንደሆነ እናምናለን አናምንም? ለምን በህይወት አናንጸባርቀውም? በህይወት ይታይ። በጌጠኛ ቤቱ ልማት ይሆናል። እናለማለን። በጸበላችን ፈውሰናቸው ተጠምቀው እዚህ የዳኑ ብዙ አሉ። በንጹህ ህይወታችን ማርከን ክርስቲያን ያደረግናቸው አሉ። ደጋጎቹ አባቶች አረጋውያኑ ሁሉን እኩል መውደዳቸው አባቴ የእርሱ አምላክ አምላኬ፣ የእርሱ ህይወት ህይወቴ፣ የእርሱ ሃይማኖት ሃይማኖቴ ይሁን ብለው የተጠመቁ ስንት ሰዎች አሉ እዚህ ቤተክርስቲያን። ሩት ኑኃሚንን ተከትላ ለምን መጣች? ከሞዓብ ወደ ከነዓን ለምን መጣች? ወደ ቤተልሔም ለምን መጣች? ሀገርሽ ሀገሬ፣ ህዝብሽ ህዝቤ፣ ሃይማኖትሽ ሃይማኖቴ ያስባላት የኑኃሚን ስብከቷ ነው? ምዕራፍና ቁጥር ጠቅሳ ነው? አይደለም። ህይወቷ ደግነሽ እንዳንቺ ደጎኜ ልሙት ብላ መጣች። የዳዊት አያት ሆነች። ቦዔዝን አገባች። ኢዮቤድ እሴይ ዳዊትን። የዳዊት ልጅ የአብርሃም ልጅ የጌታችን የኢየሱስ ክርስቶስ ታሪክ ላይ ተመዘገበች። ከአሕዛብ ወገን መጥታ እኮ ነው። አያችሁ፣ ተመልከቱ። እግዚአብሔር ፀሐይ ነው፣ ለክፉዎች ለደጎች ይበራል።
ሙቀቱ የተስማማቸው በእቅፉ ስር ይቀራሉ። ሌባው ምናልባት ቀምሶ ሞላጫው ሊሄድ ይችላል። እኛ በአንድ ቤት ውስጥ አንድ ነን። ማን ስላለ ከኛ ጋር? እግዚአብሔር ስላለ። ደግ ናቸው የጥንቱ አባቶቻችን፣ ይደነቃሉ። አንድ ላይ ሆነው ቆሙ፣ ድል አደረጉ። የመሳሪያ ጋጋታ ቴክኖሎጂው አይደለም፣ መርከቡ ከባድ መሳሪያው ሁሉ ነበር በዛ ዘመን። እነዛ ሁሉ ነገሮች ግን የመጡበትን ሰራዊታቸውንና ኃይላቸውን ቢገልጡም ለማሳየት ቢሞክሩም አላሸነፉም። ከኛ ጋራ ይሄው ባለ ፈረሱ ነበረ፣ ስሙ ለዘላለም የተመሰገነ ይሁን። ባለ ነጩ ፈረስ ፍጡነ ረድኤት የተባለ ፈጥኖ ተራዳት ኢትዮጵያን ለጽኑ ወለደኩም ወለነፍሰ ኩሉ ቃውም። በየትኛውም ዓለም ደረታችንን ነፍተን የምንሄድ ህዝቦች እንድንሆን አደረጉን። ለተከፈለልን ዋጋ ግን እኛ በልማት ውስጥ አይደለንም። እኛ እንናከሳለን ተቧድነን። የሚያምርብን ይሄ ስላልሆነ የትም ቦታ ላይ ተለያይተን ተሳክቶልን አያውቅም። የኛ ውበታችን እግዚአብሔር ስለሆነ፣ አንድነታችን ጉልላቱ ስር መጠለል ስለሆነ፣ እኛ የእግዚአብሔር ጌጠኛ ቤቶቹ ስለሆንን ልማት ይሁን የተባለው በእኛ ህይወት ጥፋት አያምርበትም። ክርስቲያን ባለማይተብ ጥፋት አያምርበትም። ባለማይተብ ዘረኝነት አያምርበትም። ባለማይተብ ስስት አያምርበትም። ባለማይተብ ሐሜት አያምርበትም። ባለማይተብ ጥላቻ አያምርበትም። ፍቅር ነው የሚያምርብን፣ አንድነት ነው የሚያምርብን። ስለዚህ እንደው መልክዓ ጊዮርጊስን ስትደግሙ ለደከመውም ለብርቱም የቆመውን ሰማዕት ስሙን እየጠራችሁ እናንተ ደካማውን አትግፉት። ኦ ፍጡነ ረድኤት ለጽኑ ወለደኩም ወለነፍሰ ኩሉ ቃውም፣ ላለች በምድር ላለች ነፍስ ሁሉ ፈጥነ የምትራዳ ተብሏል። ለሁሉም አንተም ለጸናውም ለደከመውም ለሁሉም እኩል ደጋፊን መንገድ የጠፋባቸውን አሳይ። ያኔ እግዚአብሔር አንቺን ሰማይ ያሳይሻል። ስሙ የተመሰገነ ይሁን። ያኔ ለማን ማለት ተለወጥን ማለት ነው። ስለዚህ የክርስትና ዓላማው መለወጥ ነው፣ ማማር ነው። ዛሬንም የምናከብረው ለመምሰል ነው አባቶቻችንን። እኛ ሌሎችን ስላሸነፍን አይደለም፣ እግዚአብሔር ስላሸነፈልን ነው። በምን አቅማችን? እይድህ ንጉሥ በበዛ ሰራዊቱ የሚለው በኢትዮጵያውያን ላይ ስለተገለጠ ነው። የተገለጠው አምላክ ከኛ ጋር ይሁን። የሰማዕቱ የቅዱስ ጊዮርጊስ በረከት ይደርብን። በጌጠኛ ቤትህ ልማት ይሁን እንዳለ ዳዊት፣ በክርስቲያኖች ሰውነት አንድነትና ፍቅር መተሳሰብ ይሁን። ሀገራችንን ሰላም ያደርግልን። የጥንቱን የአባቶቻችንን ታሪክ ይመልስልን። በግራም በቀኝም በፊትም በኋላም በአራቱም አቅጣጫ በሰላም ገብተን የምንወጣባት የሰላም አምባ ያደርግልን። በየቦታው እየወደቁ ያሉ ክርስቲያን ወገኖቻችንን እግዚአብሔር ይጠብቅልን። ፍትህ አጥተው በየመቅደሱ እየተደፉ እየታረዱ እየሞቱ ላሉት ክርስቲያን ሰማዕታት እግዚአብሔር ኃይልና ጉልበት ይሆናቸው። የነሱ በረከት ይደርብን። በጌጠኛ ቤትህ ልማት ይሁን። እግዚአብሔር በነፍስም በስጋም በቅድስና ያኑረን። ወስብሐት ለእግዚአብሔር።